ሰላም እንዴት ናችሁ? ዛሬ ደግሞ ወደ ሐረር ከተማ የሚገኙ ውብ ተፈጥሯዊ ስፍራዎች አንዱ ወደ ሆነው ወደ ሐኪም ጋራ በእግር እንጓዛለን። ይህ ጉዞ የአካል ብቃትን ብቻ የሚያሳድግ ሳይሆን የአእምሮ ረፍትን፣ የተፈጥሮ ውበትንና የሐረርን አስደናቂ ውበት የሚያስተዋውቅ ይሆናል ብለን እንገምታለን። ጉዟችንን ኦልሬዲ አሁን ጀምረናል፣ ግን ስንሄድ የሚገርማችሁ በመንደር ውስጥ ነው መጀመሪያ ማለፍ ያለብን። በጉዟችን ሲጀመር የንጹህ አየር ሽታ፣ የወፎች ዜማ ምናምን እያልኩ ልሸውዳችሁ አልችልም። ምክንያቱም መጀመሪያ እንዳልኳችሁ ይሄ መንደሩን ማለፍ ስላለብን ፍሳሾች ምናምን ስላሉ የሚሸት ነገር አለው። አክቹሊ በደንብ እዚህ ጋር አልጸዳም። ግን ወደ ላይ ከፍ እያልን በሄድን ቁጥር ወደ ተራራው ከፍ መጓዝ ከጀመርን ጀምሮ ምርጥ ነገር ማግኘት ምን ጀምር ይመስለኛልና የተወሰነ ከሄድን በኋላ ያው አሁን ከዚህ በኋላ ግሪን ኤሪያ ገባን ማለት ይቻላል። የሆነ እርሻ ነው፣ ተራራማ ፕሌስ ነውና ጉዟችን ከዚህ ጀምር ነው ማለት እንችላለን። ከዚህ በኋላ በእርግጠኝነት ብነግራችሁ ንጹህ የአየር ሽታ፣ የወፎች ዜማ፣ በተራራው ዙሪያ የሚታዩ አረንጓዴ ተፈጥሮ ልዩ የሆኑ ስሜቶችን እናያለን። ገብቷችሁ? በእያንዳንዱ እርምጃ የሚታየው ምንድነው ውብ እይታ የድካም ስሜትን ያሳንሳል ብዬ ነው ማስበው። ላይክ ዩቲዩነ ከከተማ ወጣችሁ የገጠር አይነት ድባብ አለው እዚህ ውስጥ። የሚገርማችሁ አልፎ ቤቶች አሉ ለዚህ አካባቢ የሚኖሩ በምትኩ የመቀጠል ጉጉትን ይጨምራል። ከቦታ ቦታ በሄዳችሁ ቁጥር ምንድነው ቀጣይ የማየው የሚለውን ነገር እየጨመረ የሚሄድ ይመስለኛል። ሌላም ደግሞ በተጨማሪ በእግር መውጣት ለጤና ብዙ ጥቅሞች አሉት ብዬ አስባለሁ። አክቹሊ እኔ ብቻ ሳይሆን ሳይንስም እንደዛ ብሎ ብዙ ነገር ሰጀስት የሚያደርግ ይመስለኛል። ለምሳሌ ላይክ የልብ ጤናን ይደግፋል፣ የሰውነት ጡንቻዎችን ያጠነክራል፣ ጭንቀትን ይቀንሳል፣ እንዲሁም የአእምሮ ሰላምን ያበረታል ይላሉ የጤና ባለሙያዎች። እና በተለይ ከከተማ ጫጫታ ርቆ ከተፈጥሮ ጋር ጊዜ ማሳለፍ ለብዙ ሰዎች አዲስ ኃይል መነሳሳት ይሰጣል ብዬ አስባለሁ። እና ሌላም እና እንዲያን እንቀጥላለን ማለት ነው። ደግሞ ትንሽ ደግሞ እንሄድና እንጀምራለን። كودستي لايشين بهرلت فاچر زود حالتينه كودستي لايشين بهرلت فاچر زود حالتينه عبل شبل شلو شلوا دوست قلبي ووزني إن عدد خشيف طعم برراكم مشكودتي دديا هاني واتخبين دديا واتخبينها هايني لهفشي قلبي ورحبشي قلبي وتراشي دديا واتخبينها هايني لهفشي قلبي ورحبشي قلبي وتراشي አሁን እዚህ ጋር አንድ ማሳያችሁ ነገር አለ። ተመለከታችሁት? ዋሻ ነውና ወደ ውስጥ ገብተን ብንሞክረው ደስ ይለን ነበር። ነገር ግን አስጎብኛችን እንስሳት ምናምን እንዲኖርበት ስለሚችል አይቻልም ምናምን ብሎ ከልክሎን ነው። እና እንደዚህ የሚታይ ነገሮች ሲኖር በነገራችን ላይ ወደ ላይ ከፍ እያለን ስንወጣ የሐረር ከተማ ከላይ ስትታይ እጅግ አስደናቂ ትሆናለች። ቤቶች፣ መንገዶች እና ከሩቅ የሚታዩ ተራሮች የማይረሳ እይታ ነው የሚፈጥሩባችሁ ነው የምላችሁ። ፎቶ ለማንሳትና የሚያምሩ ትውስታዎችን ለመያዝ ተስማሚ ቦታ ነው። በአጠቃላይ ከፍ እያለን ስንሄድ ደግሞ በደንብ ታዩታላችሁ። እዩት እንግዲህ ጀጎል ራሱ ከዚህ ጋር በደንብ ነው የሚታየው። የሚገርማችሁ ነገር ጀጎል ይታያል። ከጀጎል ውጪ ያሉት ራሱ ማለት ነው ቤቶች በደንብ ቅልብጭ ብሎ ነው የሚታዩት። ከፍ እያላችሁ ሄዳችሁ ወደ ኋላ ስትዞሩ ከተማዋን በደንብ ነው መመልከት የምትችሉት። በነገራችን ላይ እንዲህ ያሉ ቦታዎችን መጎብኘት የተፈጥሮ ውበት እንድናደንቅ ብቻ ሳይሆን እንድንጠብቃቸውም ያስተምረናል። ስለዚህ ስንጎበኝ ቆሻሻ ለመጣል አካባቢያችንን በንጽህና መጠበቅና ተፈጥሮን ማክበር የሁላችንም ኃላፊነት ቢሆን ባይ ነኝ።
አክቹሊ አሁን ወደ መጨረሻ አካባቢ ደርሰናል። ትንሽ እንደጨረስን ትንሽ ብቻ ከፍ እንዳለን ሀረር የሚለው መታየት ይጀምራሉ። ኦልሬዲ ሉክ እዚህ ጋር ያያችሁ መታየት ራሱ ጀምሯል። ለኔ ይታየኛል፣ ምናልባት ለእናንተ በደንብ ላይ ይታይ ይችላል። ያው ኦልሞስት ደርሰናል። ወደ ትንሽ ነው በቃ። በአጠቃላይ ብቻ እቺ ሀረር የሚለው ጋር ለመድረስ በትንሹ ከ30 ደቂቃ በላይ የሚፈጅ አይነት አይመስለኝም። በጣም ፈጣን ለሆነ ሰው 20 ደቂቃ በጣም በቂው ነው። ትንሽ ይከብደናል ለሚሉ ደግሞ 35 ደቂቃ ወዲያው የሚደርሱበት ነው ብዬ ነው የማስበው። በቃ ይሄው እዚህ ፊት ለፊት ነው የምታዩት ነው ሀረር የሚለውን በትልቁ ተጽፎ ታያላችሁ። እርሱም ያው ሀረርን ከጎበኙ ሀኪም ጋራን በእግር ለመውጣት ይሞክሩ እንላለን። ከጓደኞቹ ወይም በቤተሰብ ጋር በመሆን የማይረሳ ጊዜ ማሳለፍ ይችላሉ። የተፈጥሮ ውበትን እንዲሁም እየተደሰታችሁ ጤናችሁን በተመሳሳይ ጊዜ መጠበቅ ትችላላችሁ። እዚህ ጋር የምትመለከቱት በነገራችን ላይ በጣሊያን ጊዜ የተሰራ ምሽግ ነውና ስለዚህ ደግሞ የተወሰነ ኤክስፕላኔሽን የሚሰጠን ሰው እዚህ ጋር አለ። እስቲ ስሙ። ይሄ ጣሊያኖች ምስራቅ ኢትዮጵያ መተቆጣጠሩበት ወቅት የገነቡት ምሽግ ነው። ከባድ መሳሪያ በዋነኝነት ያስቀምጡበታል። በተጨማሪ እነዚህ ቀዳዳዎች ከተደፈኑት ጋር እየተኙ የሚዋጉበት ምሽጋቸው ነው። የዚሁ ተመሳሳይ ጊዮርጊስም ማለት ኦኬ፣ ተመሳሳይ ነው። ከዚህ ጋር ተቀራራቢ እንትኑ ብቻ ነው የሌለ። ይሄ ላይኛው የለ ከፍተኛ ቦታ ምን ጅቦች አሉ። እሺ፣ ደግሞ ዋሻ ይሆናል። ተራራውን አልፈን ወደ ታች እየወረድን ነው ወደ ሌላኛው መስመር። እና ወደ በስተመጨረሻም የጉዟችን መዳረሻ ወደ ሆነው ወደዚህ ወደ እንቁፍቱ ዋሻ ደርሰናል። እዩት። ቪዲዮውን እስከ መጨረሻው ወደ ሌላ ሀገር ያስወጣል። ይሄን አይነት የጉዞ ተፈጥሮ ሌላ ሀገር እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ፣ ቪዲዮውን ላይክ ያድርጉ፣ ለወዳጆቹ ሼር ያድርጉ። በሚቀጥለው ቪዲዮ በሌላ አስደናቂ ስፍራ ጋር እስከምንገናኝ ሰላማችሁ ይብዛ። ባይ